ሰላም እንዴት ናችሁ? ዛሬ እስኪ ቴሌግራም ላይ አንድ የሚሰራ ስራ አለ። ያው ገንዘብ ያስገኛል። የሚገባውን ነገር የምናሟላ ከሆነ ገንዘብ እንደሚያስገኝ ነው። እሱም ዴይሊ ካሽ ይባላል። እስኪ ስለ እሱ ትንሽ እናወራለን። በቴሌግራም ያለውን ነገር ደግሞ አሳያችኋለሁ። ቴሌግራም ላይ ትገባላችሁ። ቴሌግራም ላይ ትገቡና ዴይሊ ካሽ ብላችሁ ነው የምጽፉት። ዴይሊ ካሽ እኔ ኦልሬዲ ስለገባሁበት ኦፕን ብዬ ነው የምገባው። ዴይሊ ካሽ ብላችሁ ቴሌግራም ላይ ሰርች ማድረግ ነው። ምንም አይነት እንትን ላይ ዲስክሪፕሽን ላይ ምንም ማስቀመጥ አያስፈልገውም። ቴሌግራም ላይ ገብታችሁ ዴይሊ ካሽ ብላችሁ መጻፍ ነው። ከዛ ወደ ውስጥ ስንገባ እንግዲህ ያለው ዴይሊ ካሽ ምን ይመስላል የሚለውን ደግሞ እናየዋለን። ምን ይመስላል የሚለውን ደግሞ እናየዋለን። ይሄን ይመስላል ውስጡ 53599 ብር አለኝ። አንድ ሶስት ታስገቡ 1555 ብር ታገኛላችሁ። አንድ ሰው ጆይን ስታደርጉ ብር ለማውጣት 20 ሰው የግድ ያስፈልጋቸዋል። 20 ሰው አሟልታችሁ 20 ሰው አስገብታችሁ በዚህ በራሳችሁ ሊንክ ከዛ ብሩን መስራት በጣም ቀላል ነው። መሞከር አይከፋም እና ብሩን መስራት ቀላል ነው። እንደምታዩት እዚህ ጋር ቪዲዮ አለ፣ ተግባር የሚባል አለ። ከታች 5 አይከኖች አሉት። ከ5ቱ አይከኖች ተግባር ቪዲዮ እያለ እንትን ማየት ትችላላችሁ። አሁን የቪዲዮውን ስንከፍተው ለአንድ ቪዲዮ 777 ብር ነው የሚከፍለው። ቪዲዮውን እንደዚህ በትክክል አይታችሁ መጨረስ አለባችሁ። በተሰጠው ሰከንድ ማለቅ አለበት ቪዲዮ። አለበለዚያ ካላለቀ ብትወጡ ሳክሰስ አይልም ማለት ነው። ስለዚህ ሳክሰስ ካላለ ደግሞ ምን ብሩ ገበያ አይሆንም ማለት ነው። ስለዚህ ቪዲዮውን በትክክል አይታችሁ መጨረስ አለባችሁ። ያው እንደምታዩቸው እንደዚህ አይነት ጌሞች ናቸው። ትንሽ ሰከንድ ናቸው ቪዲዮዎቹ። 33 ሰከንድ አለው፣ 40 ሰከንድ አለ። አንዳንዴ ቀይሮም ከፍም ብሎ ሊመጣ ይችላል። 2 ደቂቃም ሊሆን ይችላል። እሷን መጨረስ ነው። ብዙ ከባድ አይደለም። ቪዲዮዎችን ማየት ነው። ቪዲዮ አይታችሁ ሲጨርሱ 777 ብር ይሰጣችኋል። በትክክል አይታችሁ መጨረስ አለባችሁ ቪዲዮውን ማለት ነው። አለበለዚያ ላታገኙ ትችላላችሁ። እና እሱን ሲጨርሱ እና ሳክሰስ ይላል ማለት ነው። 3 ቪዲዮዎች ናቸው። 3ቱንም ቪዲዮ በተከታታይ አይታችሁ መጨረስ ነው። ዴይሊ ታስክ ነው። እሱም ቪዲዮን 3 ቪዲዮ በቀን ነው የሚሰጣችሁ። በቀን 3 ቪዲዮ ማለት ነው። እነሱን ሲጨርሱ ተግባር ደግሞ አለ። ተግባር ላይ ሄዳችሁ ስትሰሩ እያንዳንዱ ተግባር 5 ደቂቃ ነው የሚለው። 5ቱንም ደቂቃ መጨረስ አለባችሁ። 5ቱንም ደቂቃ ከ5 በታች 2 ደቂቃ አይቶ መውጣት። አንዳንዴ ህጉንም ተከትሎ ማየት ጥሩ ነው። አይከፍልም አይሰራም ከማለት በፊት ህጉንም ማየት ጥሩ ነው። ህጉን በትክክል ከተገበርን ሊከፍል ይችላል። 5 ደቂቃውን መጨረስ አለባችሁ። እዚህ ጋር እንደምታዩት ማርክ ያረኩበት ቦታ 5 ደቂቃው መጨረስ አለባችሁ። ከዛ እንደገና ወደሚቀጥለው 5ቱን ደቂቃ ሲጨርሱ እሱም 777 ብር ወዲያውኑ ሳክሰስ ይላል። ወደ ዋሌታችሁ ነው የሚገባው። እያንዳንዱን እነዚህን በትክክል ማየት አለባችሁ ማለት ነው። ከዛ ዊዝድሮ አደራረጉም አለ። ገንዘብ አወጣጡንም እናያቸዋለን። ሁሉንም እኔ 3 ሰው ነው እስካሁን ድረስ የገባው በእኔ ሊንክ 23 ላልሞላ አይሰጠኝም። ገንዘብ ማውጣት ላይ እስኪ ቼክ እናደርገዋለን። ገንዘብ ማወጣጡን እንየው እስኪ። ዊዝድሮ ስታደርጉ ይኸው በሲቢኢ ብር ነው። ሲቢኢ ብር አለው። ኮሜርሻል ባንክ ኦፍ ኢትዮጵያ በሱ ነው ዊዝድሮ የምታደርጉት። ብር 42000 መሆን አለበት ለማውጣት። 42000 ስትሞሉ 20 ሰው እንደሞላችሁ ማውጣት ትችላላችሁ። እዛ ሲቢኢ ብር ነው። አካውንታችሁ ታስገባላችሁ። ሳክሰስ ይላል። ግን ምንድነው 23 ስላልሞላ አይጸድቅልኝም ማለት ነው። 20 ሰው ቢሞላ ኖሮ ማውጣት ይችላለሁ። ሰው 23 ስላልሞላ ማውጣት አይችልም። ገንዘብ ማውጣት የሚለውን ስነካ የሚመጣውን ህግ ማየት እንችላለን። ያው ገንዘብ ከማውጣቱ በፊት ቢያንስ 20 ጓደኛዎችን መጋበዝ አለቦት። ይህ መስፈርት በማህበረሰቡ ውስጥ ተሳትፎን እና እድገት ለማበረታታት የታሰበ ነው። ፕሮግራሙን በማጋራት ለራሱ ብቻ ተጨማሪ ጥቅሞች ከመክፈት ባለፈ ጓደኛዎቹን ተመሳሳይ እድሎች እንዲያገኙ ያስችላል ነው የሚለው። አዎ ሼር ማድረግ አይከፋም። ሼር ማድረግ ጥሩ ነው። አብረን እንደግ ነው የሚለው ነው ሀሳባቸው። በሲቢኢ ብር ይከፍላል ማለት ነው። በሲቢኢ ብር ይከፍላል። በደንብ ይዩት እናንተ በደንብ ይዩት። 20 ሰው ከሞላችሁ በሲቢኢ ብር ይከፍላል እና በሲቢኢ ማውጣት ይቻላል። በሲቢኢ የሚወጣ ነው ብሩ ይወጣል። ግን መጀመሪያ 20 ሰው በደንብ መሙላት አለበት። 20 ሰው ካልሞላ ታስኮቹን እያንዳንዳቸውን ህጉን 5 ደቂቃም ያለውን 3 ደቂቃ የሚሆን እያንዳንዱ በትክክል ደቂቃውን ከተከተልን ይከፍላል። ማይከፍልበት ምንም ምክንያት የለም። ማይከፍልበት ምክንያት የለም። ይከፍላል። ሞክሩት እስኪ እዩት። ማየት አይከፋም።
እና ማየት ጥሩ ነው። በሼር ሊንካችሁን እዛ ላይ ሊንክ አለ። ሊንካችሁን ሼር ማድረግ ትችላላችሁ። ሊንካችሁን ሼር ስታደርጉ ሰው በጋበዛችሁ ቁጥር 1555 ብር ይሰጣል። ይሄ ደግሞ ጥሩ ነው። እያንዳንዱ ተግባሮች መጨረስ አለባችሁ። እነዛን ተግባር ሲጨርሱ 5 ደቂቃውን ሲጨርሱ 777 ብር ታገኛላችሁ። እና በትክክል እያንዳንዱን ነገር ከተገበራችሁ የማይከፈልበት ምክንያት የለም፣ ይከፍላል። ቪዲዮዎቹን በደንብ ማየት አለባችሁ። እያንዳንዱ ቪዲዮ በቀን 3 ነው የሚሰጣችሁ። 3ቱንም በተከታታይ ሲጨርሱ በሚቀጥለው ቀን ነው የሚሰጣችሁ። ዴይሊ ግን 3 ቪዲዮ አለ ማለት ነው። 3 ቪዲዮ በየቀኑ ይሰጣችኋል። እነሱ 3 ቪዲዮዎች መጨረስ ነው። ሲጨርሱ 777 ብር ይሰጣችኋል። እና በትክክል እነዚህን ተግብረ የምንሄድ ከሆነ ይሰጣችኋል። እኔ 23 ስላልሞላው ነው እንጂ ዊዝድሮ ደግሞ አድርጌ አሳያችኋለሁ። እናወጣለን፣ ዊዝድሮ አድርገን እናወጣለን። የሚሰራ አፕ ይሰራል፣ ካልሰራ አይሰራም። ይህም ዊዝድሮ ጨርሰን ሁሉን ነገር ጨርሰን ካላወጣ አይሰራም ብለን ማፍረስ ይቻላል። ግን መሞከር ደግሞ አንዳንዴ ጥሩ ነው። ሳይሞከር ዝም ብሎ ምንም ነገር ይከፍላል አይከፍልም ብሎ መናገር አይቻልም። እንዳልኳቸው የዊዝድሮ ሲስተሙ አለ። እያንዳንዱ ዊዝድሮ የሚደረግበት ሲስተም አለ። የሲቢኢ ብር ነው፣ ቴሌ ብርም አንዳንዱ ያካታል። ይህንን በደንብ እዩት። እስኪ ቻናሌን በዛው እስኪ ሰብስክራይብ አድርጉ። የተሻለ አዳዲስ ነገር ሲኖር ይዤ እመጣለሁ። የሚከፍልም አፕ እያየን ቼክ እያደረግኩኝ ይከፍላል አይከፍልም የሚለውን ቼክ እያደረግኩ ወደ እናንተ አቀርባለሁ። አመሰግናለሁ በጣም።